እንኳን ደህና መጣችሁ። ናትዬ የምወድህ በጣም ነው የምወድህ። እኔ በየቦታው ስላንተ ብናገር እንዴት ደስ እንደሚለኝ ብታውቅ። ያንተ ሽምግልና ላይ በመገኘቴ ለኔ ትልቅ ኩራት ይሰማኛል። የሚመችህ ይመቸኛል። እወድሃለሁ ናትዬ። የምንወደው ተዋናያችን ናታይ ጌታቸው የሽምግልና ስነ ስርዓት ላይ ስለተገኛችሁ በታላላቅ ወንድሞቹ፣ ባጎቶቹ፣ በሙያ ቤተሰቦቹ ወንድሞቹ ስም ከፍ ያለ ምስጋናዬን ለማቅረብ ወዳለሁ። ቀጣዩን ፕሮግራም ምን እንደሚመስል ማንድያ ያወራናል። ከዚያ በፊት ግን እኔ ማለት የምፈልገው ነገር ናትዬ የተባረከ ጋብቻ ያድርግልን። አንተ ድምቀት ነህ ለኛ ሙያ። ከሽምግልና ወደ ሙያ አዘነበልኩ አይደል? ስለምወደው እስቲ ሌላው የሙያ አባታችን እዚህ እንዳለ የሙያ ጓደኞቼ እንዴት ናችሁ? ሰላም ነው ወይ? ናታይ በጣም የምንወደው ወንድማችን ነው። ዛሬ ያው ሽምግልና ልንሄድለት ነው። ሰዓቱ እየደረሰ ስለሆነ ቶሎ እንሂድ ይሻላል አይደለ? ሰዓቱ እየደረሰ ነው። እንኳን ደስ ያለህ። ጎበዝ ልጅ ነው፣ ታዛዥ ልጅ ነው ናታይ። እኔ እውነት ታዛዥ ልጅ ነው። እንደ ሕፃን ልጅ ና ስንለው የሚመጣ ሂድ ስንለው የሚሄድ በዛው እንዴ ሂዱ ይለናል። እንዳለው ነው አባሮን ያውቃል ብዙ ጊዜ። ግን ናታዬ እንኳን ደስ ያለ ወንድሜ። ላንተ ሽማግሌ በመሆኔ እጅግ ደስተኛ ነኝ። በተረፈ ደግሞ ወጣት ሙሌ እንዴ እንካ ናታይ እንኳን ደስ አለ። ደስ ብሎኛል ሽማግሌ በመሆኔ። ወንድሜ ነህ። የተባረከ ትዳር ያድርግልህ። ደስ የሚል ዘመን ይሆንልህ። ከጎንህ ነኝ እኔም ሁሌ በማስፈልግ ሰዓት ሁሉ ያለውን ተሞክሮ እያንዳንዱን ነገር ማስረዳት ስለምችል አይዞን ነው እንግዲህ በቃ አይዞን ጠንከር ማለት ነው። የደበኩትን እንዳላወራ ነበረ። ናቲ መብራት ሚዜክ ነኝ። ለብቻ እነግርሃለሁ። አሁን መናገር የምችለው ከሰርጉ በፊት እንኳን ለዚህ ቀን አበቃ። በጣም የምወደው ጓደኛዬ ነው። ረጅም ጊዜ አብረን የኖርኑ ብዙዎቻችሁ ታውቃላችሁ። እንኳን ደስ አለ። አይ ነው ናትዬ እውነት በጣም ደስ ብሎኛል። ለኔ ናቲ በጣም ባለውለታዬ ነው። ያውቃል እኔና እሱ የምናውቀው ሚስጥር አለ። በጣም ባለውለታዬ ነው። ለዚህ ቀን ስለደረስክ ናትዬ አንተንም እንግዲህ የወደፊቷ ባለቤትንም እንኳን ደስ አላችሁ ማለት ፈልጋለሁ። አመሰግናለሁ። ለዚህ ለተቀደሰ ዓላማ እዚህ በመገኘታችን ሁላችሁም እንኳን ደስ አላችሁ። ልጃችን ደግሞ እንኳን ለዚህ አበቃ ማለት እንፈልጋለን። ናታይ ጌታቸው ወይንም ካችሳን ታውቃላችሁ? ካችሳ እና እንኳን ደስ አለ እንላለን። ቀደም ብለን እኛ አንዳንድ ነገር ተነጋግረን ነበር። በዛ ጉዳይ ላይ ምናልባት ማብራሪያ ካስፈለገ እዛ ቦታ ስንሄድ ማድረግ የሚገባን ነገር እኛ ቀድመን አንዳንድ ነገር ተነጋግረን ነበር። ምናልባት እናንተ እንድትረዱ የምትፈልጉት ጥያቄ ካለ ይሄ ጥያቄ ይካተትልን የምትሉ ከሆነን ማድረግ የሚገባንን እኛ ቀድመን የተነጋገርነው ማብራሪያ ካስፈለገ ወይንም ከናንተ ይሄ ጨመርበት የምትሉት ነገር ካለ እንድንነጋገር ፈልገን ነው። አስጀምሮ ለሚያስጨርሰን አምላካችን ይመስገን፣ ምስጋና ይገባዋል። ለዚህ መልካም ዓላማ እዚህ ቦታ ለመገኘት ስለበቃችሁ እኛም ሁላችንም እንኳን ደስ ያለን እንላለን።
ይህን ሁሉ ባለሙያ በተሰበሰበበት አዳራሽ ገንዘብ ከፍለን ልናየው የሚገባውን የሙያ ውጤት በነፃ ገብተን በማየታችን ደስተኞች ነን። በግላጭ አግኝተናቸዋል እና ስለዚህ ይህን አደንቃለሁ። ሌላው ነገር ምንድን ነው? ጋብቻ ትልቅ ነገር ነው። ጋብቻን የመሰረተው እግዚአብሔር ነው። አዳምን ፈጠረ፣ ብቻውን መሆን የለበትም ብሎ ሔዋንን ፈጠረለት ከጎኑ። ከዛም በታሪክ የተመዘገቡ ትልልቅ ጋብቻዎች አሉ። የነ አብርሃም፣ የነ ሳራ፣ የነ ይስሐቅ፣ የነ ርብቃ፣ የናታይንም ጋብቻ የእነሱ አይነት ጋብቻ ያድርግልን፣ መጨረሻውን ያሳምርልን። ናታንን እናንተ ጎልምሶ አድጎ ነው ያገኛችሁት። ናታን ለኛ ትንሽ ሆኖ በጣም ከትንሽነቱ ጀምሮ አሁን እስከደረሰበት ሰዓት ድረስ ናታን የኛ ቤተሰብ ነው፣ ልጃችን ነው። ናታን አሁን ለደረሰበት አጠቃላይ ነገር መሰረቱ ቤተሰቦቹ ናቸው። ትልቅ ግራውንድ ያለው ቤተሰብ አለው እና ቤተሰቦችን እናመሰግናለን። እዚህ ላደረሱት ቤተሰቦች ምስጋና ይገባቸዋል። ዛሬ አመሰግናለሁ። ዛሬ አባቱ ቢኖር በጣም እጅግ በጣም ደስ ይለኝ ነበር። አባቱን ተክቶ ወንድምየው አለ። ለቤተሰብ በጣም ቅርብ ነኝ። ሁሉንም ነገር አውቃለሁ። ናታንን ማየት ባለበት ሰዓት ናታንን እዚህ ቦታ ላይ ይደርሳል ብሎ በገመተበት ሰዓት አባቱ አጥቶታል። ሐሳቡ ነበረው እዚህ ይደርሳል ብሎም የሚገምተው ብርቅዬ ልጁ ነበረ። ዛሬ እንደዚህ ሆኖ ሳገኘው እንዲህ ሰፍቶ ሳገኘው ናታንን በጣም አመሰግናለሁ። ብዙ ነገር ማለት እችላለሁ ስለ ናታን፣ ግን አሁን እዚህ ላይ የምለው ነገር የለም። አመሰግናለሁ። በጣም እንግዲህ የምትሄዱበትን ሽምግልና እንዲቀናኝ እግዚአብሔር ይርዳኝ። እናንተን ደግሞ አደራ ብዬ ሚስቴን ይዛችሁልኝ እንድትመጡ በአክብሮት ጠይቃለሁ። ምንድነው ይጠብቀናል ብላችሁ ታስቡት? ያው ጥያቄዎችማ ይኖራሉ። ደግሞ እንደ ሁኔታው እንመልሳለን። ልንድረው ነው ናታይ። እስቲ ሄደን ደግሞ እንጠይቅ። እስቲ ደግሞ አንተ የናታይ ምን ሆነ ነው እየሄድክ ያለው? የናታይ ሚዜ ነኝ። ሽማግሌዎች አጅቤ ነው የምሄደው ዛሬ። እሺ የምትባል ይመስላል። እኛ ሄደን ባንባልም ብንባልም እንባላለን። እንግዲህ ዛሬ የመጣሁበት ምክንያት ለናታይ ሽምግልና ነው። ለሽምግልናም ስለደወለልኝ ስለጠራኝ እጅግ በጣም ደስ ብሎኛል። ዛሬ እንግዲህ አሁን ተነጋግረናል። ወደ ሴቷ ቤት እንሄዳለን። ሽምግልናው ያማረ የሰመረ እንደሚሆን እርግጠኛ ነኝ። ናታይም ቀሪው ዘመኑን ከባለቤቱ ከሚወዳት እርግጠኛ ነን እንደሚያገባት እርግጠኛ ነንና መልካሙን ሁሉ እመኝለታለሁ። በጣም ወደው የማከብረው ወንድሜ ነው። ያው ሚስቴን እጄ እንዲያስገቡልኝ ሽማግሌዎች እየላኩ ነው። አም ሶ ኤክሳይትድ እና ምን ሀፕን ሊሆን እንደሚችል እግዚአብሔር ይርዳኝ። እንግዲህ ፈጣሪ በዛ ነው በዛ ኮሎኔል በዚህ እየጠበቅን ነበር። አንድ የኛ ባለሙያ እየጠበቅን ነበር። የዘገየንበት ምክንያት ለካ እኛን እዛ እያስጠበቀ ወንድማችን እዚህ ተገኝቷል። ይሁን ዞሮ ቤተሰብ ስለሆነን ሰርሽ ምንም ችግር የለውም።
እንግዲህ የመጣንበት ዓላማ አበባው ይናገራል ብዬ አስባለሁ። ይህ አበባ ትልቅ ተምሳሌት ነው። እንዲህ ደማቅ የገዘፈ ትልቅ ሐሳብ ነው ይዘን የመጣ ነው። የሀገራችንን ባህል፣ ወግ፣ ስርዓት የጠበቀ ልጃችሁን ለልጃችን አባት እንድትሆኑ ልጅ እንድንሆናችሁ የሚጠይቅ ጥያቄ ነው ይዘን የመጣ ነው። እስቲ ደግሞ ወደ አጎቶቹ ልሂድ። ዘሪት ህሊና ደረጀን ወይም ህሉ ደረጀን ለልጃችን ለናታይ ጌታቸው የትዳር የህይወት ጓደኛ እንድትሆነው መልካም ፈቃዳችሁን ለመጠየቅ ነው የመጣ ነው። ለምትሰጡን መልካም መልስ አስቀድመን እናመሰግናለን። አመሰግናለሁ። እዚህ ማያችሁ እኛም እዚህ ስንጠብቃችሁ ነበር። ይሄ አበባዊ ይናገራል ጥያቄያችሁን አሁን እሳቸው በሁኔታ አስቀምጠውታል። ስለዚህ እንግዲህ የምታዩት ቤተሰብ አለን። ትንሽ እንሾካሾካለን ከቤተሰብ ጋር፣ ግን የእኛን ጥያቄ ለማስቀደም እንደው ናታይ ምን አይነት ነው ባህሪው፣ አመሉስ እንዴት ነው? እሱ ነገር ትንሽ የባህሪ ጉዳይ ሌሎቹ ሌላ ጥያቄ ስለተዘጋጀላችሁ ያው ስለ ባህሪው ሁሉም ያውቃል። ናታይ በጣም ወደው ወንድሜ ነው። ከስራ አጋርነት ውጪ ብዙ ጊዜ አብረን ኖረናል። የዛሬው ቀን ደርሶ ይህንን ቀን ስላየው በመጀመሪያ እግዚአብሔር ማመስገን እፈልጋለሁ። ይህን በማለቴ ውስጥ ስለ ናታይ የሆነ ነገር ማሰብ የሚያቅታቸው አይመስለኝም። ናታይ ከብዙ ሰው ጋር በስራውም ይሁን በግል ባህሪው በጣም ብዙ ወዳጅ ያለው ሰው ነው። ዛሬ ሽምግልናውም ያለው አጀብ በራሱ ስለ ናታይ ይገልጻል እና ናታይ በጣም ጥሩ ቤተሰብ ነው። ጥሩ ቤተሰብ ነው ያገኛችሁት ፍቃዳችሁን ካገኘንና በጣም የምንወደው በጣም ጥሩ ባህሪ ያለው በጣም ለሰው ቅርብ ተገኝ ወይም ደግሞ ማናችንም በጠራነው ጊዜ የምናገኘው ወንድማችን ነው እና ናቲ ይሄው ትንሽ አሜን። ስለ ናታይ እንግዲህ በግል ባህሪው እኮዮቹ ጓደኞቹ የበለጠ ይናገራሉ። እኔ ናታይ በሙያው ያሸነፈኝ ሙያተኛ ነኝ፣ የሙያው ቤተሰብ ነኝ። ግን በትወናው ጥበብ ያሸነፈኝ ወጣት ተዋናይ ነው። ያሸነፈኝ ስል እንደዚህ እንደምታዩት አብሬያቸው ከወጣቶቹ ጋር ያለሁት የሚያሸንፉኝ አሸንፋችሁኛል ብዬ እየደወልኩ ጓደኛ ከማረጋቸው ውስጥ አንዱ ናታይ ነው። ለኔ በጣም አክባሪ ነው። መልካም ልጅ ነው። ሙያውንም የሚያከብር ልጅ እንደሆነ ከተለያዩ አቅጣጫዎች ሰማለሁ። እንግዲህ ሌላው ደግሞ እንደ ዘመኑ እንደ ወቅቱ እነሱ ራሳቸው ተጠናንተው ተናበው ነውና የሚቀጥሉት። ሌሎቹን ባህሪያት ወደ እነሱ ብንተው መልካም ነው ብዬ አስባለሁ። ጋሽ ሰራዊት፣ ወላጆች ለልጆቻቸው መጨነቅ የተለመደ ነገር ነው። ሁላችንም ልጆች አሉን፣ ድረናል። ልጆች ያውቃሉ፣ ራሳቸውን ምርጫቸውን ያስተካክላሉ፣ እንደ ድሮ ልጆች አይደሉም ብለን ስጋት ቢኖረንም ጋብቻ የእግዚአብሔር ነው። ሰሎሞን ምን ይላል? ሀብትና ንብረት ከእናት ከአባት ይወርሳል ይላል። መልካም ሚስት ግን ከእግዚአብሔር ዘንድ ነች። መክብብ ላይ ያለ ጥቅስ ነው እና የእናንተ ጭንቀት ይገባናል። ሁላችንም ቤት ያለ ነው። ግን ለእግዚአብሔር መስጠቱ ከዚህ በላይ ያለውን መልካም ከእግዚአብሔር ያደርግላት ከእግዚአብሔር ያደርግለት ብለን ብንቀበለው መልካም ነው እላለሁ። አመሰግናለሁ። እንኳን ለዚህ ያበቃን እላለሁ። ልጃችን ናታይ በሃይማኖቱ የኦርቶዶክስ ሃይማኖት ተከታይ ናዝሬት በሚኖርበት ጊዜ ራሱ በልጅነቱ ጀምሮ የቤተ ክርስቲያን አገልጋይ ጀምሮ ነበረ። ከቤተሰቡ ጋር ጥሩ ምግባር ነበረው። በሃይማኖቱ ጉዳይ የኦርቶዶክስ ሃይማኖት ተከታይ። እሺ እንግዲህ እኛ አሁን በመሰረቱ ያሁን ቀደም ብለው ወንድሜ እንዳሉት ገቢ ማለት ገቢው ምንድነው፣ መተዳደሪያው ምንድነው የሚለውን ጥያቄ ልንጠይቅ አስበናል። ዞሮ ግን ይሄንንም እሳቸው የጠቀሱት መሰረት የገቢውን ብቻ
መጠየቅ ሳይሆን ሌሎች አንዳንድ ነገሮች እኛ እንደተባለው በእውነት ነው የምለው እዚህ ውስጥ ያላችሁት የምናያችሁ በሙሉ ባለሙያዎች ናቸው። አገሪቱ አለን ብላ የምትመካባችሁ ሰዎች ናቸው። ግን 4 ሰዓት የተቀመጥን ይኸው 7 ሰዓት መጣችሁ። 3 ሰዓት ታይም ኮስት እንግዲህ ታውቁታላችሁ። የራሳችሁን እንትን የቀራችሁበትን ወይም ደግሞ ሌት የሆናችሁበትን ጊዜ ታውቃላችሁ። ዞሮ ዞሮ እናንተን በእውነቱ ይሄን ያህል ጊዜም ደቂቃም ማስቆማችንም ለኛም እየተሰማን ስለሆነ ልጃችንን ለልጃችሁ ሰጥተናል። ምናልባት መጀመሪያ ላይ አዋዝቼ የተናገርኩትን እንደው ወዳጄ ነው ብለው አልፈውት ይሆናል እንጂ በዛም በኩል መጣው ጠብቁን ይለናል። እዚህም ቀድሞ ገብቷል። ግራ ገብቶን ነው እንጂ የኛም ሽማግሌ ነው። በኋላ ስንሰማ እንዲሁ ስለላ ስናካሄድ እዚህ እንዳለ ስናውቅ ነው የመጣ ነው እንጂ ማርፈድ ሆን ብለን አስበን አይደለም። በሰራዊት ምክንያት ነው። ሌላ ምንም ሊሆን አይችልም። ጥያቄያችንን ስለተቀበላችሁ እግዚአብሔር ያክብርልን። እናንተንም እድሜና ጤና ይስጥልን። የእነ አብርሃም እና የሳራ የይስሐቅና የርብቃ የዘካርያስና የኤልሳቤጥ ጋብቻ ይጠቀሳሉ። የእነሱን አይነት ጋብቻ ያድርግላቸው። በተለይ የአብርሃምና የሳራን ጋብቻ ያድርግላቸው ሲባል ቀላል ምርቃት አይደለም። አብርሃም የእግዚአብሔር አማኝ ብቸኛ የእግዚአብሔር አምላኪ ጣዖት በሚመለክበት ሰዓት ብቸኛው የእግዚአብሔር ወዳጅ ነበር። ሚስቱም እንደዛው እና አብርሃም ሀብታም ነበር፣ ለጋስ ነበር፣ እንግዳ አስተናጋጅ ነበር። ልጆቹ ዘሮቹ ተመርቀውለታል። የአብርሃምና የሳራን ያድርግላቸው ሲባል ብዙ ነገር የሚያጠቃልል ነውና ይሄንን በዚሁ ነው የማጠቃልለው። የኔን እንትን እዚህ ስላገኘኋችሁ የእውነት ትልቅ ቤተሰብነት ነው የተሰማኝና ይሄን ወዳጅነት እግዚአብሔር ያዝልቅልኝ እንላለን። ስጦታ እንዲያበረክቱ ወንድሙ ሌላም ስጦታ ስላለ ላይ የሚረከብ ነው ወደ ቤት እንዳናስገባ ፍቅር ተወለደ በቤት የለማታ ሸሙና 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 በላ ሸሙና 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 ሙሽሪትን እንድናያት ትፈቅዱልናላችሁ ወይ? ፍቃድ እየጠየቅን ነው። ፍቃደኝነታችሁን የሙያችን አምባሳደር ሰርሽ ቢነግረን። እንደዚህ ከጓጓችሁ እና በጣም ጉጉታችሁ እንደዚህ ሰማይ ከደረሰ እምቢ አንልም። ስለዚህ እንድታዩት እናቷም ቤተሰቡም እኛም ፈቅደናል። እንድታዩት ፈቅደናል። ያው የዛሬ 3 ወር ትመጣለች። እንግዲህ የተመኛትን እጮኛውን ያው ፈቃዳችሁ ሆኖ እንድናያት ስለፈቀዳችሁ እጅግ በጣም ደስ ብሎናል። አንዴ እስቲ ታንኪ ቱጣ አሁን
እስከ መርዓው ተቀበሎ መጽማዶ መርዓው ተቀበሎ ማለት ተዕልል በላስኪ ከዓመፀ መፀ ያንበሳ መስል ካብ ብርቱ ወፅ ከዓመፀ መፀ ያንበሳ መስል ካብ ብርቱ ወፅ አይ አይ መፀ መፀ ኣብዚ ለምለም ዳሰ ትረገፅ ከዓመፀ መፀ ያንበሳ መስል ካብ ብርቱ ወፅ እንግዲህ ትርጉም አለው ይሄ ሁሉ አበባና ፍቅራችሁ ትዳራችሁ እንደዚህ የበዛ እንዲሆንልን ናታይም ደግሞ የምር ሰው ነው ላመነበት ወደ ኋላ ማይል ወንድማችን ነውና በሁሉም ነገር ደስ ብሎናል ስላየነሽ እጅግ በጣም ደስ ብሎናል በጣም የመጨረሻው ትልቁን አበባ ይዘን የመጣን መስሎኝ ነበር እስካሁን ገዝፎብኝ ነበር ልክ እሷ ስትገባ አነሰ በጣም ደስ የሚል ነው እኛም አበባ ይዘን ነው የጠበቅናችሁ እዚህ ጋም ያለው አበባ ደግሞ የባሰ ይሄንን ነገር የሚናገር ነበር ሙሽሪቷ ስትመጣ ደግሞ ሌላ ደማቅ ሆነ እንደውም ቅድም እየተነጋገርን ነበር ያመጣችሁት በግ ቀንድ የለውም እና ለምንድነው ስንል አይ ቀንድማ የጸብ ምልክት ነው ምን ያረጋል ብለን ነው አለ ታምሩና በጣም እናመሰግናለን ሁሉ ነገር ሙሉ ነበር ደስ ይላል በጣም ደስ ስላላችሁ ዛሬ ኢትዮጵያ ውስጥ ቲያትር ቢኖር ቲያትር ተዘግቷል ማለት ነው ሁሉም ባለሙያ እዚህ ነው ያለው ስለመጣችሁ ደስ ብሎናል ጋብቻችሁን ደግሞ የአብርሃም የሳራ የተባረከ ልክ እንደዚህ አበባ ብዙ ያማረበትና የበዛ ያድርገው ፍሬያችሁን እድሜና ጤና ይስጣችሁ እሺ በቅድሚያ አመሰግናለሁ እንግዲህ የናንተ ከሲጀመር ከመምጣት ጀምሮ እስካሁን ያላችሁት ሁኔታ ሲታይ በጣም ያማረ ነው ነገር ግን እኔ አሁን በጣም ደስ ያለኝ በእህቴ አክባሪነት ቤተሰቧን በማክበሯ ካልቸሩን በማክበሯ አልፋ ተርፋ እናቷን እኛ ዘመዶቿን አኩርታናለች ለማለት እወዳለሁ ምክንያቱም ይሄ ከካልቸር ያላለፈ ወደፊትም ቢሆን ይሄንን ሌሎች የዚህ አይነት እድል ያላገኛችሁ በዚሁ አይነት ካልቸር ብትሄዱልን ደስ ይለናል በተረፈ ግን የተባለው የአብርሃምና የሳራ ጋብቻ ያርግላችሁ ወልዳችሁ ሳሙ ሀገሪቷ ሰላም ትሁን ሀገር ሰላም ስትሆን ሁሉ ነገር ይቀናጃል ስለዚህ በጣም በጣም ደስ የሚል ነው እነ አርቲስት ታምሩም በእውነት ያመጡት ነገር በጣም ደስ የሚል ነው አበባው ሲታይ አበባ ትልቅ ብሩህ ነው ብሩህ ተስፋን ያሳየናል በተረፈ አብራችሁ የመጣችሁት ባለሙያዎች በሙሉ እኛ ቤተሰቦቿን ወክዬ ነው የምናገረው ሳናድንቃችሁ አናልፍም እውነት ካልቸራችሁን ቤተሰቡን አክብራችሁ 3 ሰዓትን ብንቆይ በዚህ ተከሰናል በጣም እናመሰግናለን እግዚአብሔር ይስጥልን እኔ እንደዚህ አይነት አበባ የዚህ አይነት አበባ ሲሰጥ አይቻለው እኔ ከማውቀው አበባ የመጨረሻ ትልቁ ነው ብዬ ነው የማስበው እና አሁን ሳያው ግን እሷን ሳያት አበባው ሲያንሳት ነው ለሷ በጣም ያንሳታል እና ሌላው ነገር ምንድነው እንዲህ አይነት አጋጣሚ ላይ ሲገኙል ጊዜ አክስት አጎት እናት አባት ሰብሰብ ብለው ጥቂት ሰዎች ነው የሚጠብቁን እኔ እንደዚህ አይነት ሽምግልና ላይ ብዙ ጊዜ ይጃለሁ ቅድም ስመጣ ግን በሩ ጋር ገባ ስል ሳየው ቤቱ በሰራዊት ተሞልቶ አገኘሁት ፍቅሬ ነው በሰራዊት እና በጣም ፈርቼ ነበር ይሁንና እንደ ብዛታችሁ አልከበዳችሁንም እንደ ሰራዊቱ ብዛት አይደለም ጥሩ ተስተናግደናል ጥሩ ተቀበላችሁናል በጣም እግዚአብሔር መጨረሻውን የልጆችን ያሳምርላቸው እሺ በቅድሚያ ይሄን ደስታችንን ለመካፈል ከሩቅም ከቅርብም ጓደኛም ዘመድም ወዳጃችን የተሰበሰባችሁ እግዚአብሔር ያክብርልን ትልቁም ቦታ ለእናንተ እግዚአብሔር ውለታ ይክፈልልን እና ልጄ በጣም ወዳት ልጄ ምሳሳላት ልጄ ናት ከዚህ በለጣል መወዳት በምድር ላይ
መልካም ትዳር ያርግላት። ህይወቷ ይበል። እንደ አባይ ተጋፉ፣ እንደ ጣና ስፉ፣ እንደ ችባ ያለምልማቸው። እግዚአብሔር በሰጠን እንጂ በሰጡና ያሰኛቸው ሲሰጣቸው ይሆናል። እግዚአብሔር የተባረከ ጋብቻ ይሆን። በጣም ደብቀን እንደው በመጋረጃ ውስጥ ነው የምናኖራት እኛ እና ከየት መጥቶ ከየት እንዳገኘብን መቼም እንግዲህ የእግዚአብሔር ፈቃዱ ሆኗል። እግዚአብሔር ይቅናው። ቀንቶታል፣ አግኝቷል። እግዚአብሔር ይቅናው። ይውለዱ፣ ይክበዱ። እግዚአብሔር ይስጥልን። አቶ ሞላ እናመሰግናለን። እሺ፣ በጣም መወድሽ ማከብርሽ ጓደኛዬ፣ ቁም ነገረኛ፣ ጓደኞችን የምትወጂ፣ ቤተሰቦችን አክባሪ ስለሆንሽ በቅድሚያ በጣም ወድሻለሁ። እንኳን ለዚህ ለተከበረ ቀን አደረሰሽ። በመቀጠል ትዳራችሁ የአብርሃምና የሳራ እንዲሆን በልጅ የተባረካችሁ እንድትሆኑ ስል ከልብ ምኞቴን እገልጻለሁ። ወድሻለሁ ይሉዬ። ቃላት የለኝም ማለት ህሉ ማለት ለኔ ከእህትም በላይ ነች። በጣም የልጅነት ጓደኛዬ ነች እና እግዚአብሔር ለዚህ ቀን ስላደረሳት በጣም ደስ ብሎኛል። ከዚህ በኋላም ያለው እግዚአብሔር ለትልቅ ቁም ነገር ያብቃሽ፣ መጨረሻውን ያሳምረው። መጀመሪያው ልክ እንደዚህ እንዳሳመረው ፍጻሜውንም በደንብ የደስታ ሁሌ የምንደሰትበት ያድርግልን። በጣም ነው የምወድሽ። በጣም ደስ ብሎኛል። ሁላችሁም እንኳን ደስ ያላችሁ፣ እንኳን ደስ ያለን። አብሮ አደግ ጓደኛዬ እወድሻለሁ። እንኳን ደስ አለሽ። የግሸኗ እመቤቴ እንዳጣመረቻችሁ በልጅ በብዙ ነገር እሷ አብራችሁ ትሁን፣ ከጎናችሁ ትሁን። እወድሻለሁ። ዳሞት ደህና ነው ወይ ጎጆም ደህና ነው ወይ ዳሞት ደህና ነው ወይ ጎጆም ደህና ነው ወይ የምትልበት ጸጓን ተነስሳለ ናፍቀኛ ቦታለ ዘንግናናቸው ሳ የማንሽ ይሏታል የማን ልትለውን ያገው ምድር ልጅ ናት የፈረሰኛው በጭጋግ ነጠላን በዳመና ጋቢን ነጭ ልብሷን ለብሳለ እንግዳዋን ሳቢ በቅቤን ጎቻን ሁሉንም አጥጋቢን በቅቤን ጎቻን ሁሉንም አጥጋቢ አቤታ
I'm
Say
የለም ማስበሩ የጨነቀ ቀድሞ እየታየ
ሽንተህ